በሽበት ለተቸገራችሁ ያለ እድሜ ሽበት የተቸገራችሁ ይህን ዘይት ለፀጉር መሳሳት እንዲሁም ደግሞ ፀጉራችን ያማረ ጥቁር እንዲሆን ከፈለጋችሁ ይህን ዘይት አሰራሩን እስከ መጨረሻው ይከተሉ ማለት ነው። እንግዲህ ብዙዎቻችን ለሽበት ስንል በውድ ዋጋ ቅባቶችን እንገዛለን እና በውድ ዋጋ ቅባቶችን ከምንገዛ ይልቅ በቤታችን እንዴት ማዘጋጀት እንዳለብን እዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። የሚያስፈልገን አብሽ ያስፈልገናል ማለት ነው። እንግዲህ አብሽ ለፀጉር እድገት የሚያግዝ ሲሆን ቆዳን ለማለስለስ ድርቀትን ለማስወገድ ይረዳናል ማለት ነው። እንግዲህ ለፊታችን ለቆዳችን እጅግ በጣም ጠቃሚ ነው ማለት ነው። እንዲሁም ደግሞ እርድ ደግሞ እንዲሁም ለፀጉራችን ብዙ ጥቅም አለው ማለት ነው። የፀጉር ጤንነትን ይጠብቃል ማለት ነው። እንግዲህ በውስጡ ባለ ጸረ ባክቴሪያ እና ጸረ በግነት ባህሪ ምክንያት ለቆዳ ጤንነት ጠቃሚ ይሆናል ማለት ነው። የፀጉራችን ቆዳ ማለት ነው። ስለዚህ እንዴት ማዘጋጀት እንዳለብን እነግራችኋለሁ። አብሹን እንደዚህ እንቆለዋለን ማለት ነው። እርር አድርገን አብሽ ከሌላችሁ እርድና ወይም ጥቁር አዝሙድ፣ እርድ ከሌላችሁ ደግሞ ጥቁር አዝሙድ ብቻ አርጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ፎረፎሩን በማስወገድ ቆዳን እርጥበት እንዲኖረው ያደርጋል ማለት ነው። እጅግ በጣም ብዙ ጥቅም አለው። እንግዲህ በብዙ መልኩ አድርገን ሰርተን መጠቀም እንችላለን። እንደ ክሬም አድርገን መጠቀም እንችላለን። እንዲሁም ደግሞ በውሃ ዘፍዝፈን ውሃውን ብቻም መጠቀም እንችላለን ማለት ነው። እንግዲህ ዛሬ እኛ የምንጠቀመው ደግሞ ለሽበት የሚያገለግሉ ውህዶች ነው ማለት ነው። እንግዲህ ዮሐንስ ሽፈራው በሰራው ቪዲዮ አብሽ፣ ጥቁር አዝሙድና የኑግ ዘይት የሰራው ቪዲዮ አለ። እሱን ነው እንግዲህ ዛሬ ይዤላችሁ የቀረብኩት ማለት ነው። እንግዲህ አሰራሩን እነግራችኋለሁ ማለት ነው። አሰራሩን ላላወቃችሁ ማለት ነው። እንግዲህ ሽበት በብዙዎቻችን ያለ እድሜ እየመጣ በጣም ለብዙዎቹ እያሳቀቀ ነው ማለት ነው፣ ከኔ ጀምሮ እና ማለት ሽበት በእርግጥ ያው ጸጋ ነው በእድሜ የሚመጣ ከሆነ በእድሜያችን ማለት ነው። ግን ደግሞ ያለ እድሜ ሆነውን 26 ዓመት 27 ዓመት ከ20 ጀምሮ አመት ያላቸው ሰዎች አሁን ሽበት ያላቸው ሰዎች አሉ ማለት ነው። እና ያን ደግሞ ቀስ በቀስ እንዴት ወደ ጥቁርነት መቀየር እንዳለብን ነው ይዤላችሁ የቀረብኩት ማለት ነው። አሁን በአሁኑ ጊዜ በጣም ብዙ እንትኖች እየተሰሩ ነው። በጣም ውድ ዋጋ እየተባሉ የሚሰሩ የሽበት ቅባቶች ተብለው የሚሸጡ አሉ። ስለዚህ እናንተም ደግሞ በውድ ዋጋ ከምትሸጡ በራሳችሁ በቤታችሁ ውስጥ ሆናችሁ መስራት የምትችሉት ነው ማለት ነው። እንግዲህ አብሹን እንደምታዩት በእንደዚህ አይነት መልኩ ቆልቼዋለሁ። እርር አድርጌ ነው የቆላሁትኝ ማለት ነው። እያንዳንዱን እንግዲህ ጥቁር አዝሙዱንም እርዱንም ቆልቼ እያንዳንዱን አስቀምጣለሁ ማለት ነው። እንግዲህ ይሄ አብሹ ነው። አብሹን እንደምታዩት በእንደዚህ አይነት ከለር ቆልቼዋለሁ ማለት ነው። እንግዲህ ሽበት በእድሜያቸው የገፉ ወይም ደግሞ ያረጁ ሰዎች ላይ መመልከት የተለመደ ሲሆን እንግዲህ ብዙዎች ደግሞ በወጣቶች ላይ የሚከሰት ነው። በዘርም ደግሞ ይሄዳል ማለት ነው። ይሄ ደግሞ ጥቁር አዝሙድ ነው። አንዳንድ ነገሮችን ስለ ሽበት ልላችሁ ነው ብዬ ነው። ይሄ ደግሞ ጥቁር አዝሙድ ነው። እናንተ በሚበቃችሁ መልኩ እንደሚበቃችሁን ያውን ቆልቼ ወቅጬ ነው የማስቀምጠው ማለት ነው። ብዙ ጊዜ ሁልጊዜ እንዳልወቅጥ እናንተን እንዳልን ማለት ነው። እንግዲህ ጥቁር አዝሙድን ደግሞ በደንብ አድርጌ እቆለዋለሁ ይሄ ማለት ነው። እንግዲህ ጥቁር አዝሙድ በነገራችን ላይ እጅግ በጣም ለፀጉራችን ብዙ ጥቅም አለው ማለት ነው። ለፀጉር እድገት እንዲሁም ደግሞ የፀጉር እድገትን ያፋጥናል ማለት ነው። የቆዳችን የደም ዝውውርን ያፋጥናል ማለት ነው። ፎረፎርን ይቀንሳል፣ ሽበትን ደግሞ ይቀንሳል ማለት ነው። እንግዲህ ጥቁር አዝሙድ ጎግል ላይ ገብታችሁ እዩት ማለት ነው። ጸረ ባክቴሪያ ስለሆነ ማለት ነው። እንግዲህ እና ጥቁር አዝሙድ ከፍተኛ ፀጉር ኦክሲዳንት ስላለው ፀጉር እንዳይነቃቀል ይረዳል። እናም የጥቁር አዝሙድ ብዙ ጥቅሞች አሉት ማለት ነው። ስለዚህ ጥቁር አዝሙዱን በእንደዚህ አይነት መልኩ እርር አድርጌ እቆለዋለሁ ማለት ነው። በጣም እርርም አላደርገውም እሱ ማለት ነው። መልኩም ጠቆርም ያለ ስለሆነ እንግዲህ አብሽን ቆልቻለሁ። እንዲሁም ደግሞ የጥቁር አዝሙድንም ቆልቻለሁ። አሁን ደግሞ እርድ ይቀረኛል ማለት ነው። እርዱን በምታዩት መልኩ እንግዲህ
እየቆለሁት ነው። እርዱ ቅመም የሌለው እርድ ቢሆን ይመረጣል። እርድ እንግዲህ ለፀጉር ስር ጤንነት እንዲሁም ደግሞ እድገት እጅግ በጣም ጠቃሚ ነው ማለት ነው። የፀጉር መርገፍን ይቀንሳል ማለት ነው። እንግዲህ እንዲሁም ደግሞ በራነትን ይከላከላል ማለት ነው። እንግዲህ እርድ እንዳልኳችሁ ቅመም የሌለውን አሁን ብዙ ጊዜ እርድ ሲዘጋጅ ቅመም ያደርጉበታል እና ከቅመም ውጭ የሆነ ቢሆን ወይም ደግሞ እርዱ እንትኑን ገዝተን ራሳችን ወቅጠን ማድረግ እንችላለን ማለት ነው። እንግዲህ ብዙዎቹ እየተጠቀሙት ነው እርድ ማለት ነው። ለሽበት ከጥቁር አዝሙድ ጋር ዘይት አድርገው ሰርተው በውድ ዋጋ እየሸጡ ነው ማለት ነው። እንግዲህ ህንዶችም ደግሞ እጅግ በጣም ይጠቀሙታል ማለት ነው። እንግዲህ እናንተም በእንደዚህ አይነት መልኩ አዘጋጅታችሁ ተጠቀሙ ማለት ነው። እጅግ በጣም አሪፍ ነው። እንደምታዩት እንግዲህ በጣም ርር አድርጌ በጣም እንትን አልቆለውትም ማለት ነው። አንዳንዶቹ በጣም እርር አድርገው ነው የሚቆሉት ማለት ነው። እንግዲህ የሽቤት መንስኤዎች እንግዲህ ብዙ አሉ። የዘር እንትንም አለ፣ በዘር የሚመጣ አለ። እንዲሁም ደግሞ ሲጋራ በማጨስ የተመጣጠነ ምግብ አለመመገብ፣ በወጣትነታችን ፀጉሩን ነጭ እንዲሆን የበኩላቸውን አስተዋጽኦ ያለማድረግ ማለት ነው። እንዲሁም ደግሞ ብዙ እንትኖች አሉ የቫይታሚን እና የሚኔራል በተለይም ደግሞ የቫይታሚን ቢ12 እንዲሁም ደግሞ የኮፔር እና ዚንክ እጥረት የአንድ ሰው የፀጉር ቀለም ይቀይራል ማለት ነው። የቫይታሚን ሲ እና የቫይታሚን ኢ እጥረት ፀጉራችን በፍጥነት ነጭ እንዲሆን ያደርግብናል ማለት ነው። እነዚህ በሰውነታችን ውስጥ የቪታሚን ኢ፣ ሲ እንዲሁም ደግሞ የቪታሚን ቢ12 እጥረት ካሉብን ፀጉራችን ወደ ነጭነት ይቀየርብናል ማለት ነው። እንዲሁም ደግሞ ሲጋራ ማጨስ እንዲሁም አንዱ ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ እንደምታዩት ሶስቱንም ግብአቶች ቆልቼ አስቀምጫቸዋለሁ ማለት ነው። እና የሲጋራ ማጨስ ደግሞ የሜላኒን የተባለው ንጥረ ነገር ስራ ያስተጓጉላል ወይም ደግሞ ይቀንስና ፀጉራችን ሽበት እንዲሆን ያደርጋል ማለት ነው። እንዲሁም ደግሞ በፍጥነት የሚዘጋጅ ፋስት ፉድ ምግቦች በሰውነታችን ውስጥ የኦክሲጅን ውጥረት በመፈጠር ቶሎ እንድናረጅና ፀጉራችን ደግሞ የተፈጥሮ ቀለሙን እንዲያጣ ያደርገዋል ማለት ነው። ስለዚህ ሽበት አሁን በተለይም ደግሞ ቶሎ የሚጠፋ አይደለም ማለት ነው። ምክንያቱም ከስር መሰረቱ ስለሆነ በአንድ ጊዜ የሚጠፋ አይደለም ማለት ነው። ይህንን ዘይት በተደጋጋሚ ስንሞክረው በተደጋጋሚ ፀጉራችንን ማሳጅ በማድረግ ስንጠቀመው ነው ከጊዜ ብዛት የሚለቀው እንጂ በአንድ ጊዜ እንደዚህ የሚለቅ አይደለም ማለት ነው። ስለዚህ እያንዳንዱን የእርዱን የአብሹንና የጥቁር አዝሙዱን በምታዩት መልኩ እንቀላቅለውና የሚያስፈልገን የኑግ ዘይት ያስፈልገናል። የኑግ ዘይት ቢሆን ይመረጣል። የኮኮናት ዘይት ካላችሁ ደግሞ የኮኮናት ዘይት ብታረጉት ይመረጣል። እንዲሁም ደግሞ የኑግ ዘይት ቢሆን ይመረጣል። ከሌላችሁ ደግሞ የኑግ ዘይት ደግሞ የኮኮናት ዘይት ማድረግ ትችላላችሁ። አሊያ ደግሞ በእንትንም መግዛት ትችላላችሁ ማለት ነው። በሊትር የሚሸጣል የኑግ ዘይት። ስለዚህ የሚበቃኝን ያህል ዘይት አደርጋለሁ። የተቀላቀሉ ውህዶችን እዚህ ዘይት ላይ አድርግና በሚገባ እንዲተከተክ አድርጋለሁ። በከሰል ነው ያረኩት። በነገራችን ላይ በጣም ትክትክ ማለት የለበትም። ቀስ ብሎ የአብሹ የእርዱ እንዲሁም የጥቁር አዝሙዱ ወደ ዘይቱ ዘልቆ እንዲገባ በደንብ አድርጌ ቀስ ባለ እሳት እንዲተከተክ አድርገዋለሁ ማለት ነው። በእሳት ካደረግነው ወይም በጋዝ ካደረግነው በጣም እንትን ይልብናል፣ ሊያርብን ይችላል። ይሄ ግን ቀስ ታድርጌ እንትን እንዲል ነው የማደርገው ማለት ነው። ይሄን ከተቀባው በኋላ ግን አልታጠበውም። ተቀብታችሁ መታጠብ ትችላላችሁ። እኔ ግን አልታጠበውም ማለት ነው። ስለዚህ ፀጉራችሁን በመቀባት ማሳጅ በማድረግ መተው ትዕግስት ያስፈልጋል ለሁሉም ነገር ማለት ነው። እና በእንደዚህ አይነት ነገር አርጋችሁ ተጠቀሙ ማለት ነው። እንግዲህ ለቀጥታ ፀሐይ ብርሃን ጨረር አለማጋለጥ ፀጉራችሁን ዚንክ እና ኮፔር መጠቀም ይኖርባችኋል። እንዲሁም ስጋ፣ አትክልት፣ ሩዝ በመቀላቀል የተዘጋጁ ምግቦችን አንዳንድ ጊዜ መጠቀም ይኖርባችኋል ማለት ነው። ራሳችሁን መንከባከብ ውስጣችን ደስተኛ ሲሆን
ውስጣችን ጤነኛ ሲሆን ነው ውጫችን የሚታየውና ራሳችሁን በመንከባከብ እንትን በሉ ማለት በእንደዚህ አይነት መልኩ አጠለዋለሁ ማለት ነው። ጥቅጥቅ ባለ ጨርቅ አብሮ እንዳይወርድ ማለት ነው። እጅግ በጣም አሪፍ ነው፣ ተጠቀሙት። አብረን እናያለን እንግዲህ ባይ